ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም። ትናንትና ካምፕኑ ላይ ባርሳ ድግስ ደግሶ ነበር። ለቪያሪያል የራት ግብዣ ሊያደርግላት ጠሪ አክባሪ ነው። ሄደች ቪያሪያል ጀመረ። ላሚን ያማል 28ኛ ደቂቃ ላይ 28ኛ ደቂቃ ላይ የ18 ዓመት ታዳጊ ጀመረ። ፌርሚን ሎፔዝ ጀምር አለው። ፍትፍት አድርጎ ሰጠው። ፈትፍቶ ላሚን ያማልዬ ተቀበል አለ። ጀምር አለ። ይሄን ባናና ያዞረዋል ነው የምልህ፣ ያዞረዋል ነው የምልህ። ይሄን ባናና መች በቃው። እንደገና 37ኛ ደቂቃ ላይ ጨምር አለው። ሎፔዝ ጨምር አለው። ያማልም ልጅ ነው፣ ታዳጊ ነው፣ ታላቁን ያክብራል። እሺ አለ። አክብሮ ታላቁን ተቀበላለሁ። እንደገና ይሄንን ባናና በግራ እግሩ ቪያሪያልም እሺ ብሎ ተቀበለ። ሁለቷን ግርስ አድርጋ እረፍት ውጥት ትንሽ ፋታ ወሰጃሉ። ከረፍት በኋላ ሲመጡ ቪያሪያል እንደምንም ሞታ አንድ ተቀበላለችው ባርሳን። አረ ይሄ ነገር የሊሄድ ነው የድል ሊደርስ ነው አለ ፔድሪ። ያማል አንተ ነህ እሺ የምትለኝ እንካለው። ያማልም እሺ ብራዘር አምጣ ስትት አሁን ሶስቱን ሃትሪኳን በ18 ዓመቷ በ69 ደቂቃ ሃትሪኳን ላሚን ያማል ሁሉም ሊፈራው የሚገባ ተጫዋች። ኒውካስል ሳምንት ፍራ፣ ሁሌም ፍራ። ከማድሪድ ስትጫወት ላሚን ያማልን ፍራ፣ ከባርሴሎና ስትጫወት ያማልን ፍራ፣ ፔድሪን ፍራ፣ ሎፔዝን ፍራ። ጨዋታው ሊያልቅ ስል ቆይ እኔ ሳላገባ አለ ሌዋንዶውስኪ። አይ አንተማ ሳታገባ አትወጣም ጁሊያስ ኩንዴ እንካ። ልክ ነው ብራዘር፣ እኔማ ሳላገባ አልወጣም ድርግም። አራቱን አጠጣው ነው የምልህ፣ አራቱ እና ፕሪሚየር ሊግ ላይ ደግሞ ላዝናና። ሊቨርፑል ኮስታል 5 ጎል ፊልም ነው የሚመስለው። እኔ ሃይላይት እያየሁም መሰለኝ አንዳንድ የጨዋታውን ሳይሆን ገና 5ኛ ደቂቃ ላይ ኮርና ለሊቨርፑል የቆመ ኳስ ንጉሱ ሶቦዝ ላይ ነው። ኮርናውን ያሻማልሃል። ማጋ ይደርሳል። ግራቨንበርግ አይን ካማካሊስተር አንተ ጀምር። ግራቨንበርግ አይ ኪቲኪ አንተ ጀምር አንተ እያለህ ብሎ ስጠት ኪቲኪ ምን አረገ? ጥግ ላይ ጨመረው ነው የምልህ። ይመታዋል ነው የምልህ፣ ይሾተዋል ነው የምልህ። በጨዋታው ሙሉ 24ኛ ደቂቃ ላይ ድጋሚ ኮርና ለሊቨርፑል ማን ይመታዋል? ሶቦዝ ላይ ቆይ እንደ ቅድሙ መገባበዝ የለም በቴስታ ነው መደረገመው ብሎ ቫርጃይ ውድስድ ተቀበል 2-0 ወስታ 2-0 24ኛ ደቂቃ ላይ ኧረ ሊቨርፑል ይሸነፋል ባልኩት ጨዋታ እንደዚህ በልጦ ይጫወታል እንዴ? 43ኛ ደቂቃ ላይ ድጋሚ ኮርና ማን ይመታዋል? ሳላ በዚህ በኩል በግራ ኳሱ ማጋ ይደርሳል። ለኪቲኪ ጋር አይ እኔ አላገባም እንካ ማካሊስተርም እሺ ታዘዘው ድርግም። እኛ ማንቸስተር መሰልን እንዴ? ዌስት ሃም ዝም ብለህ ተቀበላሉት። እረፍት 3-0 እንዴ 3-0 እረፍት ሊቨርፑል ዌስት ሃም አይ ቆይ አረፍ በሉ አለ ዳኛው።
ዌስትሃሞች ሲሰለቻቸው ከረፍት ብትመጡ 49ኛ ደቂቃ ላይ ኮርና ለዌስትሃም ኮናቴ ምን አደረገ? እንኳክቡት ብሎ አቀበለው። አይ ከሰጠኸኝማ ብሎ ያኛው ድርግም ወዘወዘው ነው የምልህ። 70 ደቂቃ ድረስ እንደዚህ ሄደ ጨዋታው። 70 ደቂቃ ላይ ማካሊስተር፣ ኢኪቲኬ፣ ጋፖ ሰሩት ለ3። የምን ቀልድ ነው? ሊደርሱብን እኮ ይችላሉ። 2 እኮ ቢያገቡ አቻ ሆነን ቻምፒየንስ ሊጋችንን ምን ልንሆን ነው? አረ እናግባ፣ እንጫወተው፣ አሳመሩት ጨዋታው። ማካሊስተር ለኢኪቲኬ፣ ኢኪቲኬ ለጋፖ፣ ጋፖ ውሰድ። ኢኪቲኬ አሲስት ያደርገዋል፣ ያገባዋል። ምን አይነት ፈራሚ ነው? ኢሳክ ለምን አስፈረም? ያን ሁሉ ብር ለምን አመጣ? ኢሳክን ተከላካይ ገዛበትም ነበር። አርኔ ስሎት ምልጥልጥ ተቀበል ሲለው ሄደ፣ ድርግም አደረገው ጋፖ። ሰባ 75ኛ ደቂቃ ላይ ኮርና ለዌስትሃም ኮስቲሊያስ ውሰድ አለው። ደረገመው ነው የምልህ። ኧረ ይሄ ነገር ወዴት እየሄደ ነው? 4-2 መጡብን እኮ። ሰዓት አላቸው። 15 ደቂቃ አለ። ወጥር አለ ፍሪምፖንግ። አስጨነቀው በቀኝ በኩል ዴሳሲ ወደ ራሷ ገባ። የምን ስቃይ ነው እንዴ? ኳሱን አደርግም ያላገባውም እንዴ? አልገላገልም እንዴ? የምን ስቃይ ነው? ዴሳሲ ደረገመው ነው የምልህ ራሱ ላይ። ኧረ ሊቨርፑል ምን ጉር ነው? ከ7ቱ ጎል 5ቱ ኮርና ነው። ከሊቨርፑል 5ቱ ጎል 3ቱ ኮርና ነው። የእነኛ 2ቱም ኮርና ነው። ይገባል ነው የምልህ። በቃ ከኮርና እንደዚህ አይቻልም እኮ። ለምን መጀመሪያ አልተጫወተውም ሊቨርፑል? ይሄን ጨዋታ አሁን ነው የተላመዱት። ለዛ ነው አሁን ነው የተላመዱት። ዛሬ ማንቸስተር እስከሚጫወት ድረስ መርቷል። ቸልሲ እስከሚጫወት ድረስ 4ኛ ሆኗል። አሁን አርኔ ስሎትና ልጆቹ ጸሎት ያደርጋሉ ማንቸስተር እና ቸልሲ እንዲሸነፉ። የሊቨርፑል ደጋፊዎች ዛሬ ከአርሰናል ጎን ነው የሚሆኑት፣ ወደድክም ጠላህም። ምክንያቱም ለቻምፒዮንስ ሊግ አንዱ ተፎካካሪያቸው ቸልሲ ነው። ቤተሰብ በርንሌ ከብሬንትፎርድ በበርንሌ ሜዳ 9ኛ ደቂቃ ላይ ነው የጀመረው ጎሉ። ዴሚስ ጋርድ ጀመረ፣ ቀጥልበት አለ፣ ሂድበት አለ ቲያጎ። 25ኛ ደቂቃ ላይ ያገቡታል ነው የምልህ። 25ኛ ደቂቃ ላይ ቲያጎ 2-0። 34ኛ ደቂቃ ላይ ሼልድ ተቀበላለሁ ድጋሚ። ዌስትሃምም በርንሌም አፉን ከፍቶ ይቀበላል። ይሄን ጎል ይቀበለዋል አፉን ከፍቶ፣ ክፍት አፍ ሆኖ እስከ ረፍት። አይ በዛባቸው ብሎ በራሱ ላይ ዌስትሃም ለቀቀ። 3-1 ይችን ክፍተት አያ በርንሌ፣ ይችን ክፍተት አየ። አንድ ጎል በራሳቸው ላይ ሲያገቡለት ጆርዳን አንቶኒ ተቀበላለሁ። ጆርዳን አንቶኒ ተቀበላለሁ። 2 እንቅጥቅጥ ብሬንትፎርድ ተንቀጠቀጠ ነው ምን ተንቀጠቀጠ ብሬንትፎርድ። ይገርማል እንዴ 60ኛ ደቂቃ ላይ አቻ 3-1 ከ3-0 3-1 ብሬንትፎርድ
በርንሌ 3-0 ሲመራ ቆይቶ ኧረ በርንሌ ኧረ በርንሌ ኧረ በርንሌ ኧረ በርንሌ ከዛስ እንደገና ወስዶ ደገመው 4-3 አይ ኖ አለ ቫር። ከዛ ፋውል ሰርተህ የማይሆነውን አለ። ሰባ ዘጠነኛ ላይ ደገሙት። መጀመሪያ በራሱ ላይ አግብቶ ቀደደለት። ማን ይቻለው? ከዛ 79ኛ ላይ ደገሙት። እድሜ ለቫር ኖ ኦፍሳይድ ነህ አለ ቫር። ኦፍሳይድ ነህ አለ። እሺ ይሁን ብለው ቀጠሉ ጨዋታው። እዛ ጋር ቢያቆሙስ 90 ሲደመር 3 ላይ ተቀበላለሁ ብሬንትፎርድ። ትንሽ ነው። ትንሹ ትንሽ ትልቁን ትንሽ አይወደውም ነው። ትልቁ ትንሹን ትንሽ አይወደውም። ተቀበላለሁ 93ኛ ደቂቃ ላይ ብሬንትፎርድ ተስፋ አልቆረጠም። ወሰደና 98ኛ ላይ ተቀበላለሁ። አሁንም ቫር ኖ ህገወጥ ጨዋታ ነው የተጫወትከው፣ ፋውል ነው አለ። 4-4 ሆነው ነበር እኮ ቤተሰብ፣ 4-4 ሆነው ነበር። ኧረ ቫር እንደ ብሬንትፎርድ አሁን ቫርን የሚጠላ ሰው አለ? ቫርን የሚጠላ ቡድን አለ? እንደ በርንሌ 2 ጎል ነው የሻረባቸው። 3-0 እየተመሩ 3 እኩል ሆነው 4 ለሚመሩበትም እንደገና 4 እኩል የሚሆኑበትም በስመ አብ። ሴንት ጄምስ ፓርክ ላይ አይታችኋል የተፈጠረውን ታሪክ? በሴንት ጄምስ ፓርክ በፓርኩ በኒውካስል ሜዳ የተፈጠረውን አይታል? ጀሙ አይታል? ኤቨርተን ከኒውካስል ኤቨርተን ምን ነው ይሄ ቡድን ነው በማንቸስተር የተሸነፈው። አታግደርድሩኝ አለ። እንግዳ ሆኖ ሄዶ አታግደርድሩኝ፣ በቃ ትጀምሩ እንደሆነ ጀምሩ ብሎ 19ኛ ደቂቃ ላይ ጋርነር ያወጣውን ኮርና ብሬንት ዋይት ውሰድ አለው በቴስታ ተቀበለው ኒውካስል። አይ እንግዳ እንደ እንግዳነቱ ነው ብሎ ኒውካስል 32ኛ ደቂቃ ላይ ጃኮብ ራምሴ ከጆሌቴ የተሰጠውን ኳስ አቻረገው። በሜዳችንማ ያዋርዱንም ብለው ተነጋገሩ። ጆሌንተንና ጃኮብ ራምሴ ተመካከሩ። ሰጠው፣ ሄደና አረገለት። አይ እረፉ አለ ኤቨርተን። ከመሃል ሜዳ ሾተው ከመሃል ሜዳ ከሰርክሏ ላይ ከከርቧ ላይ ተፋው። በረኛው እጅ እንዴ ከሹቱ ይዞት ሊገባ ጎል ውስጥ ተፋው። ቤቱ ሄደ ተቀበላን ካለው መረቡ እንዲሆነ ነው የጠበቀው። ብቻው ያለ ሰው በመረቡ ብቻው እረፍቶት እንደዛው ተከባብረው እስከ 80 ደቂቃ በቃ ተከባበሩ። 82ኛ ላይ በቃ ቀልዱስ ቀልድ ነው አለ ሙርፊ። አሁንም ከጆሌንተን የተቀበለውን ኳስ በሜዳችንማ አንዋረድም ብሎ አቻረገ። ሁለታቸው
82ኛ ደቂቃ ላይ 83ኛ ላይ እረፍ ብሎ መልስ ሰጠው። የማይሆነውን አለ፣ የማይደረገውን አለ። ባሪ ደረገመው። የጸዳ ኳስ፣ የጸዳ ጎል ደረገመው። ቶናሊ ይመታዋል፣ ፒክፎርድ ያወጣዋል። ይሾቱታል፣ ፒክፎርድ ያወጣዋል። ልክ ላመንስ አሁለታ እንዳደረገው አስተማረው ለፒክፎርድ ላመንስ ኳስ እንዴት እንደሚወጣ አስተማረው። አይ አሁለታ ሰኞ ዕለት ታምረው ነው የገባው፣ ያስታውቃል። ፒክፎርድ ከላመንስ ኳስ እንዴት እንደሚቀለብ፣ ኳስ እንዴት ፓንች እንደሚደረግ አስተማረው። ፒክፎርድም ጎበዝ ተማሪ ነው፣ የተገበረው ዛሬ ኒውካስል ላይ በኒውካስል ሜዳ ተመቸው። ጎበዝ ተማሪ ነው። ና ጀርመን ሌላ ጨዋታ ላሳይ። በሲድና ኢዱና ፓርክ ዶርትመንድ ጠራው ኃያሉን ባየር ሙኒክን እንደሚቀጠቅጠው እያወቀ ሁሌ እየቀጠቀጠው ጠራው ና ብሎ። እምቢ ነበር ማለት ያለበት፣ አልጋብዝም ነበር ማለት ያለበት ዶርትመንድ። ባየር ሙኒክም ሄደ። 25 ደቂቃ ተከባበሩ። አይ እንግዲህ ትጀምር እንደሆነ ጀምር ተባባሉ። ዶርትመንድ እሺ ብሎ ጀመረ። ዶርትመንድ 26ኛ ደቂቃ ላይ አይ በቃ እንግዲህ ምንድነው ብሎ ሃሪኬን 34ኛ ላይ ተቀበለ። ዶርትመንድ ጀመረ። እንግዲህ ትልቁ 54ኛ ደቂቃ ላይ ደገመለት ሃሪኬን ፔናልቲ። አይ እንግዲህ አታንቀልቀለኝ አለች ዶርትመንድ፣ እረፉ አለ። 83ኛ ደቂቃ ላይ ሄደና ተቀበላለሁ ዶርትመንድ ሁለታቸው አዋዛ እና 87ኛ ደቂቃ ላይ ጆሹዋ ኪሚች ተቀበይ አላት። ትልቅ ምን ጊዜም ትልቅ ነው። ባለቀ ሰዓት ነው የሚያሳቅቅህ ወይ በጭማሪ ሰዓት ነው የሚያሳቅቅህ። ከ80 ደቂቃ በኋላ ነው የሚያሳቅቅህ። ከ85 ደቂቃ በኋላ ነው የሚያሳቅቅህ። ዝም ይልሃል። ትልቅ ቡድን ሁሉም ዝም ይልሃል። ወስዶ 87 90 91 ላይ ይደረግምልሃል። ሊቨርፑልን ለዌስትሃም ትልቁ ነው ደረገመለት። ብሬንትፎርድን ለበርንሌ ትልቁ ነው ባለቀ ሰዓት ተቀበላለሁ። ከ3-0 3 እኩል አጓግቶት ባለቀ ሰዓት አራተኛውን ተቀበላለሁ። ባርሴሎና ከመጀመሪያው ጀምሮ እያዘነበበት ነው ሄደው። ሲቲም ባለቀ ሰዓት በለው የረፍት ሰዓት ዝም አለ እንጂ ሊድስ ቢያገባ ዝም አይለውም ነበር። የዋንጫ ቡድን ሲጀመር አንድ ነው የሚያገባው አለ ጋርዲዮላ። በሾርኔ ለአርቴታ ሊያስመክሩት አርቴታን ምክር እንዲቀበል ያደረጉት። እንዴት ነው የመጀመሪያው ዋንጫህን ያነሳው? የማይጠየቅ ጥያቄ ሊያስነግሩት። እንዴት አነሳህ? ስሜቱ እንዴት ነበር? ተረጋጉ። ጋርዲዮላ ይመቸው። ትናንትናም ድጋሚ ያሳየን ምን ያህል ማስተር እንደሆነ። ዘንድሮ ያስፈረሙ ተጫዋቾች ናቸው ያስገቡለት ጎሉን። ሲጀመር የዋንጫ ቡድን አንድ ነው የሚያገባው። ከዛ በላይ ምን ያደርግለታል?
ከገባበት ግን ዝም አይልም፣ አጸፋውን ይሰጣል። ይሰጣል 47ኛ ደቂቃ ላይ 45 ሲደመር 2 ላይ አገባ አንቶኒዮ። አሁን ነው በጥር የመጣው። ምን ነው የተላመደው ከቡድኑ ጋር ጆ ፔድሮ ነበር እኔ የጠበቅኩት ዘንድሮ እያየንም ያለ ነው እሱ ነው። በቃ ይሄኛው ባሰ ጀማው በጥር መቱ። ገና እኮ 2 ወር አልሆነውም። ይሄው ያገባዋል፣ አሲስት ያደርገዋል። በቃ ምን ልበል ዛሬ ከባዱ ጨዋታ እስከሚደርስ ድረስ ቸልሲ ከአርሰናል እስከሚጫወት ድረስ ይኸው አርሰናልን አፍንጫው ስር በ2 ነጥብ ተከተለው። እግዚአብሔር ብሎ አርሰናል ከተሸነፈ ዛሬ አያድርገውና ያችን ቀሪዋን ቸልሲ ሲያሸንፍ ፓላስን፣ ሲቲ ሲያሸንፍ አቻ። ከስፖርት ሪያክት ጋር አብራችሁን ስለቆያችሁ በጣም ነው የምናመሰግነው። መቻችሁ ሀሳብ አስተያየታችሁን የትናንትናዎቹን ጨዋታዎች በተመለከተ የዛሬዎቹንም እንዳለ አጠቃላይ የተሰማችሁን ስሜት በሙሉ አካፍሉን በኮሜንት። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሱ። ሰላም ቆዩ።